አቤቱ ዛሬ ኢትዮጵያ ውስጥ እያለቀሱ ያሉ እናቶች ተስፋቸው አንድ ነገር ነው። አሁን የምንሰማው በሊቢያ የደረሰው የነዛ ወጣቶች መስዋዕትነት እኮ አንድ አሮጊት እናቱን ለመርዳት ብቻ ወይም በቤት ውስጥ ያለ ምስኪን ልጆቹን የአንድ ቀን ጉርሻ አሳልፌላቸው ብሎ የሚያስብ ትውልድ ነበረ በበረሃ ውስጥ የተንከራተተው። አቤቱ የሆነብን አስብ እግዚአብሔር አቤቱ የሆነብን አስብ እግዚአብሔር አቤቱ አንድነቱ አለ ወይ? መዋደዱ አለ ወይ? በፖለቲካ መሪዎች መካከል ስምምነት አለ ወይ? በቤተ ክርስቲያን መሪዎች መካከል ፍቅርና ጸጋ አለ ወይ? የትላንት ክብርን ለብሰነዋል ወይ? የትላንት ጸጋን ተጎናጽፈነዋል? ራሔል አለቀሰች፣ እንባዋን ወደ ሰማይ ረጨች። ይሃሎኑ በዚህ ሰማይ አምላከ እስራኤል አዶናይ መንታ ልጆችን ወልዳ መንታ ልጆቿ በጭቃ ውስጥ ሲወድቁ ራሔል እንባዋን ወደ ሰማይ ረጨች። ይሃሎኑ በዚህ ሰማይ አምላከ እስራኤል አዶናይ ይህንን ደም የሚያይ ይህንን መከራ የሚያይ ይህንን ስቃይ የሚያይ እግዚአብሔር አለ። አቤቱ የሆነብን አስብ እግዚአብሔር አቤቱ የሆነብን አስብ እግዚአብሔር ደርግቧቸው ወጡ ናቸው። ደርሷቸው የወጡ አይደሉም። ለወገኖቻቸው ማሳለፍ የፈለጉ ናቸው። ደርሷቸው የወጡ አይደሉም። አንቺ የሊቢያ ምድረ በዳ እንደ ጊልቦዓ ተራራ ዝናብ አይዝነብብሽ። እነዚህ እኮ በአንገታቸው ማተብ ያላቸው ናቸው። በመንፈስ ቅዱስ የታጠቡ ናቸው። በ40 ቀን የተጠመቁ ናቸው። ሥጋ ወደሙ በውስጣቸው ያለ ነው። የጊልቦዓ ተራራ አንቺ ላይ ዝናብ አይዝነብብሽ። አንቺም የሊቢያ በረሃ ለዘላለም የተቃጠልኩኝ። ዳዊት አለቀሰ። አቤቱ የሆነብን አስብ እግዚአብሔር አቤቱ የሆነብን አስብ እግዚአብሔር አቤቱ እነዚህ ወንድሞቻችን ሲሞቱ የእመቤታችንን ስም ሺህ ጊዜ ጠርተዋል። አምናለሁ። የት አለሽ እመቤቴ? ምነው አለ ያ ቅዱስ አባታችን አባ ጴጥሮስን በሰዎች በግጥማቸው ሲነግሩት ፈራሁ አለ ጳጳሱ። ፈራሁ፣ ተጨነቅኩ አለ። አዎ በዛ ሰዓት እንደሚፈራ ነው እንደሚጨነቁ እናውቃለን። ምነው እነሆ ታውሽኝ አገርሽን ስታውሻ ምነው የአስራት አገርሽ አይደለችም እንደ ኢትዮጵያ እመቤቴ? ምነው አቤቱ የሆነብን አስብ እግዚአብሔር አቤቱ አንቺ ሊቢያ በረሃ፣ አንቺ የሳውዝ አፍሪካ ምድር በዘይት የተጠበሱ ልጆችሽ፣ በጎማ የተቀቀሉ ልጆችሽ ደም እነሆ እግዚአብሔር ሆይ ያ ነው ወደ አንተ የሚመጣው። መለሰ። ከኤዶምያስ የወጣው ቀይ ልብስ የለበሰው በቀን በልቤ ውስጥ ነው። የምቤዥበትም ሰዓት ደርሷል አለ። እንደ ዘካርያስ እንደ እግዚአብሔር ወዳጅ
ወደቁ ብዙዎች መጡና ካንተ ደጅ ሕፃናት አዛውንቱ ጎበዞቹ ሁሉ ተሰዉ ለፍቅር አንክድም እያሉ አቤቱ የሆነብንን አስብ እግዚአብሔር አቤቱ የሆነብንን አስብ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ቅዱስ ስፍራ ያላችሁ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የተከበራችሁ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችንም ጋር ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በትንሣኤው ብርሃን ጨለማችንን ያራቀ በሥጋም በነፍስን ምሕረትና ድህነትን ያደረገልን የአብ ልጅ የድንግል ልጅ መድኃኒታችን ኢየሱስ ክርስቶስ ከዘላለም እስከ ዘላለም ለስም አጠራሩ ክብርና ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንማርበት የአጭር የትምህርት ርዕሳችን የምበቀልበት ቀን በልቤ ነው ይላል እግዚአብሔር። ሰው ለሰው አስታዋሽ ስለሆነ ቃሉን በልባችሁ ያሳድርላችሁ። ሰው አስታዋሽ አስታዋሽ ስለሆንኩ እሱ በአእምሯችሁ የምትሰሙትን ይቅረጽላችሁ። በሐዋርያቱ መካከል የነበረች እመቤታችን በመካከላችን ትሆንልን። ረድኤትና ቸርነቱ የማያልቅበት እግዚአብሔር በእኛ ላይ በረከትና ረድኤቱን እንደ ልብስ ያጎናጽፈን። ነቢዩ ኢሳይያስ ነው የሕዝቡን መከራ፣ የእስራኤልን ጭንቀት፣ ኃላፊውም ወደፊት የሚሆነውም ስለተገለጠለት በኢሳይያስ ትንቢት ምዕራፍ 63 ከቁጥር 1 ጀምሮ እስከ 4 ስንመለከት በጥያቄና በመልስ አይነት ያለ የነቢዩን ትንቢት ታገኙታላችሁ። ነቢዩ ይጠይቃል፣ መልአኩ ይመልሳል። ኢሳይያስ ይጠይቃል፣ እግዚአብሔር ይመልሳል። የኢሳይያስ ጥያቄ ከኤዶምያስ ልብሱ የቀላ ከባሶር የሚመጣ አለባበሱ ያማረ በጉልበቱ ጽናት የሚራመደውን ስላየ ማን ነው ይሄ ከኤዶምያስ የሚወጣው በጉልበቱ ጽናት የሚራመደው ያማረ ልብስ የለበሰው ከባሶርም የሚራመደው ማን ነው ይላል ኢሳይያስ። እዛ ውስጥ ነው ቅድም ያልኩት ቃል የሚገኘው። የምበቀልበት ቀን በልቤ ነው የሚለው እሱ ነው። ከኤዶምያስ የወጣው የቀላ ልብስ የለበሰው በጽናት የሚራመደው
ክንዱ የራሱ ክንድ ኃይል ያደረገለት ከባሶር የሚመጣው? ኢሳይያስ ይጠይቃል፣ እግዚአብሔር ይመልሳል። ማን ነው አለ? በጽድቅ የምናገር ለማዳንም የምበረታ እኔ ነኝ አለው። እሱ ማን ነው? በጽድቅ የሚናገር ለማዳን የሚበረታ እሱ ነው። ከኤዶምያስ የወጣው ቀይ ልብስ የለበሰው እነሆ በጽናትና በብርታት የሚራመደው ከባሶርም የወጣው እሱ መለሰ እንዲህ ሲል በጽድቅ የምናገር ለማዳንም የምበረታ እኔ ነኝ። ከተናገረው ቃል ውስጥ ነው ቅድም ያልኩት ርዕስ ያለው የምበቀልበት ቀን በልቤ ነው የሚለው። ኢሳይያስ አሁንም ይጠይቃል፣ እንዲህ ይላል፣ ቀሚስህ ስለምን ቀላ? ልብስህስ በወይን መጥመቂያ እንደሚረግጥ ሰው ልብስ ስለምን መሰለ? ይጠይቃል ኢሳይያስ። ለምንድነው ልብስህ የቀላው? ለምንድነው ወይን እንደረገጠ ሰው ልብስህ ላይ የወይን ጭማቂ ተረጭቶበት ደም የመሰለው? ለምንድነው እንደዛ የለበስከው? ኢሳይያስ ይጠይቃል። እግዚአብሔር ይመልሳል። ለምን መሰለ ኢሳይያስ? የወይኑን መጠመቂያ ብቻዬን ረግጬዋለሁ ይላል። ያ በጽድቅ የሚናገረው በጽናት የሚራመደው በብርታትም የሚሄደው ከኤዶምያስ የወጣው ከባሶር የመጣው ቀይ ልብስ የለበሰው ኢሳይያስ ይጠይቃል። እግዚአብሔር ይመልሳል። አንድ ሰው ከኔ ጋር አልነበረም አለ። ብቻዬን ረግጫለሁ። ከአሕዛብ አንድ ሰው ከኔ ጋር አልነበረም። በቁጣዬ ረገጥኋቸው፣ በመዓቴም ቀጠቀጥኳቸው። ደማቸውንም በልብሴ ላይ ተረጭቷል። ልብሴን ሁሉ አሳድፌአለሁ። የምበቀልበት ቀን በልቤ ነውና የምቤዥበትም ዓመት ደርሷልና። ተመለከትሁ፣ የሚረዳም አልተገኘም፣ የሚያግዝም አልነበረምና ተደነቅሁ ይላል። ከኤዶምያስ የወጣው ቀይ ልብስ የለበሰው ከባሶር የተራመደው በጽናት የሚራመደው በእውነት የሚናገረው ፍርዴ በቀሌ በልቤ ውስጥ ናት የምቤዥበትም ሰዓት ደርሷል ያለው እርሱ ተመለከትሁ፣ የሚረዳም የለምና ተደነቅሁ። ስለዚህ የገዛ ክንዴ መድኃኒት አመጣልኝ፣ ቁጣዬም እርሱ አገዘኝ። በቁጣዬም አሕዛብን ረገጥሁ፣ በመዓቴም ቀጠቀጥኋቸው፣ ደማቸውንም ወደ ምድር አፈሰስሁት ይላል ለኢሳይያስ የመለሰው የመንፈስ ቅዱስ ድምፅ። ብዙ ጊዜ በሕይወታችን አንድ ነገር ሲገጥም አይምሯችን ጥያቄ ይፈጥራል። ልባችን ለምን እንዲሆነ ብሎ ያሰላስላል። ለጊዜው እናስበውና የሰው ልጆች የትላንቱን ትተን የነገውን ለመጨበጥ የምንራወጥ ስለሆነ ደግሞ እንረሳዋለን። የሀገራችንን ታሪክ ስናስታውስ፣ በምድራችን የሆነውን ስናስብ፣ ትላንት የተደረገውን ዛሬ በታሪክ ስናነበው ልቤ በቀል ይዟል ሊፈርድም ተዘጋጅቷል ያለው ከኤዶምያስ የወጣው ያ በጽናት የሚራመደው እግዚአብሔር ምን መልስ እንደሰጠን እናገኘዋለን። መልሱ ሁሉ ከእግዚአብሔር ነው። ስሙ ምስጉን ይሁን። መልሱ ሁሉ ከማን ነው? ከእግዚአብሔር ነው። አየሁ ተደነቅሁ ይላል። ከኤዶምያስ እየረገጠ የመጣው ቀይ ልብስ ለብሶ የወይኑን መጥመቂያ አሕዛብን ሁሉ ረግጦ በሱ ላይ እነሆ ደማቸው በልብሱ ተረጭቶ እየተራመደ በጽናት የሚመጣው እሱ ምንድን ነው የሚናገረው? እነሆ የሚረዳ ስለሌለ ተደነቅሁ ይላል።
አንዳንድ ጊዜ እርግጥ ነው ሰው ሊረዳ ይችላል፣ ግን የሰው እርዳታ ይደክማል። ሰው ራሱ ድኩም ነው። አንዳንድ ጀግኖች ነን ጎበዞች ነን ብለን አንዳንድ ጊዜ ድክም የሚለን የለም። ሲያመን ደረጃ መውጣት ያቀተንም እየተንደረደርን የምንወርደውን ደረጃ ትንሽ ህመም ሲይዘን እኮ እንቸገርበታለን። ወደ ላይ ለመውጣትም እንጨነቃለን። ሰዎችም ሊረዱን ከፈለጉ የተወሰነ ጊዜ ይረዱናል። ግን ሰውም ራሱ ዘላለማዊ ረዳት አይደለም። ዘላለማዊ ረዳት እግዚአብሔር ብቻ ነው። ለስም አጠራሩ ክብርና ምስጋና ይግባው። እንደውም በሰው የሚታመን ከንቱ ነው ይላል። በፈረስ ጭንም የሚመካ ከንቱ ነው ይላል እግዚአብሔር። እግዚአብሔር ቤትን ካልጠበቀ ጠብሳሪም ከንቱ ነው። እግዚአብሔር አገርን ካልጠበቀ ወታደርም ከንቱ ነው። ባለስልጣንም ከንቱ ነው እግዚአብሔር ካልጠበቀ ይላል። በተለይ የኛ ታሪክ የኦርቶዶክሳውያን ታሪክ ሙሉ በሙሉ ከእግዚአብሔር ጋር የተገናኘ ታሪክ ነው። የ10ኛ ክፍለ ዘመን የወሊት ጉዲትን ዘመቻ እናስታውሰዋለን። ለ40 ዓመታት የኢትዮጵያን ምድር ቀጠቀጠች። ከላይ ጀምራ እስከ ታይ ድረስ አደቀቀች። ቤተክርስቲያናት ተቃጠሉ። ካህናት አንገታቸው ታረደ። የመቅደስ ዕቃ ወደቀ። ወደ ውስጥ ገብተው አለቀሱ። ሕፃናት አለቀሱ። ሽማግሌዎች አለቀሱ። ሕፃናት አለቀሱ። ለ40 ዓመታት ቁጥሩ ያልተመዘገበ ሕዝብ አንገቱ በሰይፍ እየተቀላ ደሙ ፈሰሰ። መልስ ግን ማሰጠ። የሚረዳ እንደሌለ ተመለከተ። ከኤዶምያስ መጣ። ከባሶር ተገለጠ። ቀይ ልብስ ለበስኩ አለ። የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። በቀራንዮ ተራራ በዕፀ መስቀል ላይ ተሰቅዬ እጆቼን ዘርግቼ ደሜን አፍስሼ ዓለምን ሁሉ ያዳንኩት እኔ መጣሁ። ባሶር ማለት ስጋ ይላል። ስጋን ተዋህጄ መጣሁ። የሚረዳም የለምና ወረድሁ እንዳለ እግዚአብሔር ድንቅ አድርጎ ያንን ዘመን አሳልፎን እንደገና ክርስትናችን ጸንታ አንድነታችን ጠብቆ ተዋህዶነታችን ጸንቶ ሃይማኖታችን ተሰብኮ ፍቅራችን ጎልብሶ እያንዳንዳችን በፍቅር ኖረን እንደገና ብዙ ዘመን ኖረን። ስለ ሁሉም ግን ክብርና ምስጋና ለእግዚአብሔር ይድረስ። አንረሳውም የ15ኛ ክፍለ ዘመኑን ጉዳይ። ዛሬ አንዳንዶች አበሻን የማቅናት ዘመቻ ብለው በቀና መንፈስ መጽሐፍ ጽፈውለት ኢትዮጵያ በመለከት ደንቆኛል። የግራኝ አህመድ ዘመቻ። የግራኝ አህመድ ዘመቻ ምን ነበር? ከቱርኮች ጋር በመተባበር ከተለያዩ የእስላም ሀገሮች ጋር በመተባበር ያደረገው የነበረው ዛሬ ምድራችን በዜና ላይ የምታወራው በሲኤንኤን የሚነገረው በፋክስ የሚዘገበው በተለያየ ዜና ላይ የምትሰሙት ኦርቶዶክስ ሃይማኖትን ማጥፋት ነበረ። ሌላ ምንም ነገር አልነበረም። 15 ዓመት ደም ፈሰሰ። እናቶች ታረዱ። ሽማግሌዎች ታረዱ። ሕፃናት ዋይ እያሉ አለቁ። ቁጥር አልነበረው። ያ ሕዝብ ግን ጸና። የሚያጸናው ወንጌል ነው። ያ ሕዝብ ጸና። የሚያጸናው ከኤዶምያስ እየተራመደ ቀይ ልብስ ለብሶ የመጣው ያ በጽድቅ የሚናገረው አዎ በቀል በልቤ ውስጥ ነው እንደገና ደግሞ ተዣለሁ ያለው እርሱ ከኤዶምያስ የወጣው ለኢሳይያስ የነገረው እሱ እግዚአብሔር ነው። አሁን እናስታውሳለን። በወንጌል ተጽፎ እንዳለ የሚያጸናን እሱ ነው ብለናልና እነዛ 144,000 ሕፃናት ሲያነቡ አይተናል። እናቶች ሲያለቅሱ ሰምተናል። የሄሮድስ ወታደሮች እየጠመዘዙ ሲጥሏቸው 144,000 ሕፃናት ዓለም አልቅሷል። ወንጌል ተናግሯል። ራሔል አለቀሰች ይላል ስለ ልጇ። ዛሬ ኢትዮጵያ ውስጥ እያለቀሱ ያሉ እናቶች አሉ። ተስፋቸው አንድ ነገር ነው። አሁን የምንሰማው በሊቢያ የደረሰው የነዛ ወጣቶች መስዋዕትነት እኮ አንድ አሮጊት እናቱን ለመርዳት ብቻ ወይም በቤት ውስጥ ያለ ምስኪን ልጆቹን የአንድ ቀን ጉርሻ አሳልፌላቸው ብሎ የሚያስብ ትውልድ ነበረ በበረሃ ውስጥ የተንከራተተው። ራሔል አለቀሰች፣ እንባዋን ወደ ሰማይ ረጨች። ያሉኑ በዚህ ሰማይ አምላክ እስራኤል አዶናይ መንታ ልጆችን ወልዳ መንታ ልጆቿ በጭቃ ውስጥ ሲወድቁ ራሔል እንባዋን ወደ ሰማይ ረጨች። ያሉኑ በዚህ ሰማይ አምላክ እስራኤል አዶናይ ይህንን ደም የሚያይ ይህንን መከራ የሚያይ ይህንን ስቃይ የሚያይ እግዚአብሔር አለው ያለች የሚያጠራጥር ይመስላል። አለው ሰማይኩ ጋሮሙ ለሕዝቤ እወርዳለሁ አለ። ከኤዶም
ከኤዶምያስ መጣ፣ ከባሶር ተገለጠ፣ ቀይ ልብስ ለበሰ። ልቤ በቀላለሁ መልስ እሰጣለሁ አለ። ይሰጣል። ኢየሱስ የድንግል ልጅ እግዚአብሔር መልስ ይሰጣል። አዎ በአድመን ግራኝ ዘመቻም ጊዜ የሆነው ይሄ ነው። እግዚአብሔር መልስ ይሰጣል። እግዚአብሔር ጊዜ አለው። ነሐሴ 6 1983 ቅዳሴ ያቋረጥንበት ቀን ነበረ። የፍልሰታ ቅዳሴ ጩቤያቸው ላይ ሳዳም ሌላም ስም እየጻፉ የመጡ ሰዎች ከሐረር ጫፍና ከአርሲ በአርባጉጉ አካባቢ እስከኛም አካባቢ ድረስ እስከነበርኩበት ስፍራ ከባድ የጭንቀት ሰዓት ነበረ። መድኃኔዓለም በሚባል አንድ የገጠር ቤተክርስቲያን በፈረስ ገስግሰው ደርሰው ካህናቱ ታቦቱን ይዘው ወደ ሌላ ስፍራ ሲሸሹ ምንም መሸሽ የማይችሉ ደካሞች ወደ 4 መነኮሳትና 9 ሽማግሌዎች ከነዛም ውስጥ ምንም ማየትና መራመድ የማይችሉ አይነ ስውራን አሮጊትና ሽማግሌዎች ነበሩ። ጉልበት ያለው አመለጠ፣ ሌላው ሸሸ። እነዛም ርኩስ መንፈስ የተጠናወታቸው ሰዎች ደረሱ በቤተ ክርስቲያን። 9ኙንም አንገታቸውን አረዷቸው። መጽሐፍ ቅዱስ ላይ የምናያቸው እንደዚህ አይነት ታሪኮችና በእኛ ሕይወት የገጠሙ እንዲህ አይነት ክስተቶች አንዳንድ ጊዜ ይፈትኑናል። ምንድን ነው እግዚአብሔር ኢትዮጵያን ረሳት እንላለን። ዳሩ በሌላውም ዓለም እንዲህ እናያለን። ግን ኢትዮጵያ ደግሞ ለየት ያለች ናት። 24 ሰዓት ጸሎት አይቋረጥም፣ ይጸለያል፣ አሮጊቶች ያነባሉ። ለምን ይሄ ሆነ? ለምን ይሄ ተከሰተ እንጠይቃለን። መልሱን ደግሞ በምስጢራዊ ንግግሩ ኢሳይያስ ይነግረናል። አዎ ይሆናል፣ ግን እግዚአብሔር መልስ ይሰጣል። አዎ ይፈጸማል፣ ግን እግዚአብሔር ድንቅ ያደርጋል። በማቴዎስ ወንጌል 23 ላይ ጌታ ሲናገር ከአቤል ደም ጀምሮ እስከ በራኪው እስከ ዘካርያስ ደም ድረስ በቤተ መቅደስ እስከ ፈሰሰው ደም ድረስ እኔ እግዚአብሔር በዚህ ትውልድ ላይ ደም ጠይቃለሁ፣ በቀላለሁ፣ በእናንተ ላይ ይደርሳል ይላል። አይቀርም። ግን እስከዛ ድረስስ ከኛ የሚፈለግ ነገር ይኖር ይሆን ወይ? ይህ ክስተት ሲመጣ እንዲህ አይነት ነገሮች ሲሆኑ ምንድን ነው የምናስበው? አንዳንዴ ወደ ራሳችን ስንመጣ ራሳችንን ልንጠይቅ የሚገቡ ነገሮችም እንዳሉ አስቡ። ፍቅርስ አለን ወይ? ህብረቱ አለን ወይ? አንድነቱ አለን ወይ? መዋደዱ አለ ወይ? በፖለቲካ መሪዎች መካከል ስምምነት አለ ወይ? በቤተ ክርስቲያን መሪዎች መካከል ፍቅርና ጸጋ አለ ወይ? የትላንት ክብርን ለብሰነዋል ወይ? የትላንት ጸጋን ተጎናጽፈነዋል ወይ? ስለዚህ እግዚአብሔር ሰዓት ይጠብቃል። ግን ምንም ሆነ ምንም እግዚአብሔር ይናገራል። የሚናገረው ለኢሳይያስ 2 ነገር ነው። ይህ ከኤዶምያስ ልብሱም የቀላ ከባሶር የሚመጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው ይላል። ይህ ከኤዶምያስ የመጣ ደምን እነሆ የለበሰ በደሙ የሚያድን ከባሶር የመጣ ከድንግል ማርያም ስጋን የተዋሃደ ይህ አለባበሱ የሚያምር ንግግሩ ሁሉ ውብ የሆነ ኢየሱስ ክርስቶስ ማን ነው ይላል ኢሳይያስ። ራሱ ሲመልስለት እግዚአብሔር ኢየሱስ እንዲህ አለው፣ በጽድቅ የምናገር ለማዳንም የምበረታ እኔ ነኝ። ሁላችሁ ተናገሩት። በጽድቅ የምናገር ለማዳንም የምበረታ እኔ ነኝ። አሁን ያችን ጊዜ ነው መጠበቅ ያለብን። ይኖራል ጊዜ፣ እግዚአብሔር ያላት ጊዜ። በጽድቅ የሚናገር እሱ ነው፣ ለማዳንም የሚበረታ እሱ ነው። ቀሚሱ ስለምን ቀላ አልኩት። ቀሚሱ ቀልቷል። ለምን
የምን ቀላል ቀሚስ ራእይ 19 ላይ በደም የተረጨ ቀሚስ ለብሶ በአንባ ላይ ፈረስ ተቀምጦ ከኋላው እንደዚሁ በአንባላዎች ጻዕዳ ፈረሶች ላይ ተቀምጠው ብዙ ሰራዊት እየተከተሉት የሚመጣውን አየሁት ይላል። በጭኑ ላይ እነሆ በልብሱ ላይ ጽሑፍ ነበረ። ጽሑፉንም ስመለከተው እንዲህ የሚል ጽሑፍ ነበረ፣ የነገስታት ንጉሥና የጌቶች ጌታ የሚል ነበረ። ያም የለበሰው ልብሱና ጭኑ በደም የተረጨ ነበረ ይላል። የሚመጣው እነሆ ምንድነው ይላል? ሊፈርድ ነው፣ ይዋጋል ይላል። እግዚአብሔር የሚፈርድባት ሰዓት አለች። እግዚአብሔር የሚዋጋበት ሰዓት አለ። የዛን ጊዜ በፊቱ ማን ነው የሚቆመው? እግዚአብሔር ማን ነው? አምላካችን ማን ነው? የኢትዮጵያውያን አምላክ፣ የኦርቶዶክስ አምላክ፣ የክርስቲያኖች አምላክ ማን እንደሆነ ማወቅ ያስፈልጋል። መጀመሪያ በአፍንጫ ውስጥ ትንፋት ውሆችን የሚከምረው ነው የኛ አምላክ። እርሱ ተራራውን የሚንደው ነው የኛ አምላክ። የኤዶምያስ ሰራዊት እነሆ የሞዓብ ኃያላን ሁሉ የሚንቀጠቀጡለት ነው የኛ አምላክ። ጣዖቱን ሁሉ የሚያፈርሰው ነው የኛ አምላክ። ድንቅ ነገር ማድረግ የሚችል ነው የኛ አምላክ። አይደለም በእጁ በንግግሩ ሁሉን ማድረግ የሚችል ሰማይንም ምድርንም መገለበጥ የሚችለው ነው። እንግዲያው እሱ ምን አለ? እነዚህን ክርስቲያኖች የሚነካ የዓይኔን ብሌን የሚነካ ነው ይላልና በልቤ በቀል አለ፣ በጽድቅ እናገራለሁ፣ እንደገናም በማዳኔ የምበረታ ነኝ ይላል። ይሄ ነው የኛ አምላክ፣ መልስ ያለው ነው የኛ አምላክ፣ ደግሞ አይዘገይም። ክብርና ምስጋና ለስሙ ይድረሰው። ታይቷል በጀኔቫው ስብሰባ። በጀኔቫ ስብሰባ ግርማዊነታቸው ተስቆባቸዋል። ዛሬም የሚስቅ ትውልድ፣ የትላንትን የሚረግም የሚያሳዝን ፍሬ የሌለው ትውልድ ስላለ እንጂ ሲናገሩ ፉጨትን አያፏጩባቸው፣ ቀልደውባቸዋል። ያቺ ደሃ ሀገር ኢትዮጵያ ብለው ጉልበት የሌላት ሀገር ብለው አንድ ነገር ግን አልተረዱም። የጥንት ጸሐፊያን ሳይቀሩ የጻፉት ኢትዮጵያ በሌላው ላይ የማይዘምት ቢዘመትበት ግን መልስ ያለው ሕዝብ ነው አለ። እንደውም አንዳንድ የጥንት የግሪክ መሪዎች ኢትዮጵያ እየሄዱ ጸሎት ያደርጉ ነበር። ለምን? የኢትዮጵያ ጸሎት ይሰማል፣ ወደ እግዚአብሔር ይቀርባል፣ እግዚአብሔር ለኢትዮጵያ ቅርብ ነው ብለው። አዎ ቅርብ ነው። ዳንሆይ ተሳቀባቸው። እሳቸው ግን አንድ ነገር ተናገሩ። እሳት ወደ እናንተ ይመጣል አሉ። ኢትዮጵያ ዘመቱ። በ5 ዓመት የኢትዮጵያ አርበኞች አርገብግበው ጣሊያንን ገርፈው አስወጡ። ይልቁንም ደግሞ ጽናታቸው አንድ ነበረ። ድሉ የተገኘው የጊዮርጊስ ዕለት ነው። ዘማቾች ኢትዮጵያውያን የዘመቱት የቅዱስ ጊዮርጊስን ታቦት ይዘው ነበረ። ራሳቸው ጣሊያኖች መሰከሩ። የኢትዮጵያ መድፍ አይደለም ጣሊያንን ድል ያደረገው፣ ታንኳ አይደለም፣ ጀቶ አይደለም፣ ተምዘግዛጊ ሚሳይሉ አይደለም። ኧረ ስውር ጦር አላት እግዚአብሔር። እነሆ እሱ ነው። ድብቅ ጦር አላት ኢትዮጵያ፣ እሱ ነው። ሰማይቱ ለሷ ነው የዘመተላት፣ እግዚአብሔር ለሷ ነው የዘመተላት። ራሳቸው መሰከሩ። ከሁሉም ይልቅ ነጭ ፈረስ ላይ የተቀመጠው አሉ የጣሊያን ጸሐፊዎች። ተረት ይመስላል፣ ዛሬ እውነት ነው። ከሁሉም ይልቅ በነጭ ፈረስ ላይ ተቀምጦ የሚመጣው እሱን እንዋጋው አልቻልንም አሉ። ወዲያው የዓለም ጦርነት ተቀሰቀሰ። የዓለም ጦርነት መጣ። በቀል በልቤ ውስጥ አለ ይላል እግዚአብሔር። እግዚአብሔር በቀለኛ ነው እንዴ? ድብና አድርጎ ትጠራጠራለህ በደንብ። እግዚአብሔር በቀለኛ ነው። አዎ እነግርሃለሁ፣ በቀለኛ ነው እግዚአብሔር። ጋሮሙ ለሕዝብ እኖ የሕዝብ ጩኸት ወደ እኔ መጣ። ሰማይኩ ጋሮሙ ሰማሁ አደመጠዋል። እናስ ከኤዶምያስ መጣ። ቀይ ልብስ ለብሷል፣ ደሙ ተረጭቷል። ምን ሲል ነው? ደማቸውን እነሆ አፈሳለሁ ሲል ነው። ጠየቅኩት አለ ኢሳይያስ። እግዚአብሔር ኢየሱስ ይመልሳል። ታዲያ ልብስ ለምን ቀላ? እርሱም መልስ ሰጠው። ብቻዬን ወይኑን ረገጥኩት አለ። የሚረዳኝ የለም። አየሁ የሚረዳው የለም አለ። ዳሩ እግዚአብሔር ረዳት አይሻም። ብቻውን የሚሰራ ነው እግዚአብሔር። ብቻውን ያከናውናል። ብቻውን ሰማይ ዘርግቷል። ብቻውን ምድርን አጽድቷል። ብቻውን ሁሉን አድርጓል። አማካሪው የለም። አሕዛብ ሁሉ በገድባ ውስጥ እንዳለ ትንሽ ጠብታ፣ በሚዛን ላይ እንዳለ ትንሽ ትቢያ ናቸው። እግዚአብሔር ሲቆም ማን በፊቱ አለ? ሁሉ ይርዳል፣ ሁሉ ይቀጠቀጣል። ምድር ሳትቀር እነሆ ወደማይትመለስበት ትሄዳለች፣ ይፈርዳል። አዎ እርሱ መለሰ፣ እንዲህ አለ። ወይኑን ስረግጠው ኢሳይያስ የወይኑ ጭማቂ ተፈናጥሮ ልብሴ ላይ መጣ አለው። አሕዛብን ስቀጣ እንደ ጭቃ ሲሄድባቸው የጭቃ ፍንጣሪ ልብስ እንደሚነካ እኔ ደግሞ ስረግጥ አሕዛብን ብቻዬን ሳጠፋ የቅዱሳንን ደም ስበቀል
የነቢያቴን ደም ስበቀል የነራሔልን ደም ልጆች ደም ስበቀል እነሆ ስለኔ ብለው የሞቱትን ደም ስበቀል ያኔ ስረግጥ ደሙ ወደ ላይ መጣለ። ደሞ ሲረግጥ አጥፍቶ ነው የሚንቀሳቀስ የለም። የዘንዶር ራስ አራቱን ሲቀጠቅጠው ጭራውም አልተረፈ። ሁሉን ያደቃ አደቃኩ ያለ እግዚአብሔር በቀል በልቤ ውስጥ ነው ይላል። ክብርና ምስጋና ለስሙ ይድረሰው። ብቻዬን አደርጋለሁ፣ ብቻዬን እሰራለሁ፣ ብቻዬን እቀጣለሁ። ስለዚህ አንድ ነገር እንጠብቃለን፣ እግዚአብሔር ይሰራል። ግን እስከዛው ያስጨንቃል። ስንቶች አለቀሱ፣ ስንቶች አሉ። ኃያላን እንዴት ወደቁ ብሎ ዳዊት አለቀሰ ይላል። በጊልቦዓ ተራራ ላይ የ40 ዓመት እስራኤልን የገዛ ሳኦል ወደቀ። እንዴት ሆኖ ወደቀ ሳኦል? ልጁም ከሱ ጋር ወደቀ። ልጁስ እንዴት ሆኖ ወደቀ? የጊልቦዓ ተራራ የእስራኤል ክብር ባንቺ ላይ ተወግቶ ወድቋል። የሊቢያ በረሃ ደካማ እናታቸውን ለመርዳት በወጡ ኢትዮጵያን ደም ታጥበሻል። ደልቷቸው የወጡ አይደሉም። ረሃብ አንገብግቧቸው የወጡ ናቸው። ደልቷቸው የወጡ አይደሉም። ለወገኖቻቸው ማሳለፍ የፈለጉ ናቸው። ደልቷቸው የወጡ አይደሉም። አንቺ የሊቢያ ምድረ በዳ እንደ ጊልቦዓ ተራራ ዝናብ አይዝነብብሽ። አንቺ የጊልቦዓ ተራራ እነሆ እነዛ ኃያላን ተወግተው እንደሞቱ ምነው የእስራኤል ክብር በዛ ተወግቶ ወደቀ። እነዚህ እኮ በአንገታቸው ማተብ ያላቸው ናቸው። በመንፈስ ቅዱስ የታጠቡ ናቸው። በ40 ቀን የተጠመቁ ናቸው። ሥጋ ወደሙ በውስጣቸው ያለ ነው። የጊልቦዓ ተራራ አንቺ ላይ ዝናብ አይዝነብብሽ። አንቺም የሊቢያ በረሃ ለዘላለም የተቃጠልሽኝ። ዳዊት አለቀሰ። እንዴት ሆነው ነው ኃያላን የወደቁት? እንዴት ሆነው ነው ጀግኖች የወደቁት? ይሄ በጌታ ይወራ። ይሄ በፍልስጤም አይነገር። ይሄ ለኢትዮጵያ ጠላቶች አይወራ። ይሄ ለኢትዮጵያ ጸሮች አይወራ። እግዚአብሔር ሆይ አንተ ብቻ ስማ። እንዴት ሆነው ኃያላን ወደቁ? እግዚአብሔር ሆይ መልስስ። እንዴት ሆኖ ሥጋ ወደሙ የተቀበሉት ልጆች በዛ ወደቁ? ማነው ከኤዶምያስ የመጣው ቀይ ልብስ የለበሰው? እሱ እነሆ በጽናት የሚራመደው የኃያላኑን ደም የሚበቀለው ኢየሱስ ክርስቶስ ነው። ዮናታንስ ምን አደረገ? ያ የዋህ ልጅ ምን አደረገ? ዮናታን አለ። ዳዊት አለቀሰ። አባቱ ሳኦል ምንድነው የሰራው አለ። ይልቁንስ ዮናታን ምን አደረገ? በእግዚአብሔር ፊት ቅን አልነበረም? አምናለሁ እነዚህ ወንድሞቻችን በበረሃ ሲሞቱ የእመቤታችንን ስም ሺህ ጊዜ ጠርተዋል። አምናለሁ። የት አለሽ እመቤቴ? ምን ነው አለ። ያ ቅዱስ አባታችን አባ ጴጥሮስን በሰዎች በግጥማቸው ሲነግሩት ፈራሁ አለ ጳጳሱ። ፈራሁ፣ ተጨነቅኩ አለ። አዎ በዛ ሰዓት እንደሚፈሩ አምናለሁ። እንደሚጨነቁ እናውቃለን። ምነው እነሆ ታውሽኝ አገርሽን ስታውሻ ምነው የአስራት አገርሽ አይደለችም እንደ ኢትዮጵያ? እመቤቴ ምነው የምጠጋበት አጣሁ። ኃያላን ወድቀዋል። አንቺ የሊቢያ በረሃ፣ አንቺ የሳውዝ አፍሪካ ምድር በዘይት የተጠበሱ ልጆችሽ፣ በጎማ የተቀቀሉ ልጆችሽ ደም እነሆ እግዚአብሔር ሆይ ያ ነው ወደ አንተ የሚመጣው። መለሰ። ከኤዶምያስ የወጣው ቀይ ልብስ የለበሰው በቀል በልቤ ውስጥ ነው። የምቤዥበትም ሰዓት ደርሷል አለ። እነዛ ኃያላን እኮ ከንስር ይልቅ ፈጣኖች ነበሩ። ወገኖቻችን ኢትዮጵያውያን ኦርቶዶክስ ወገኖቻችን፣ ኤርትራውያን ኦርቶዶክሶች ወገኖቻችን በየምድረ በዳው ያሉት እንደ ንስር እኮ ፈጣኖች ናቸው።
ጀግኖች ነበሩ፣ ማይበገሩ ነበሩ። ግን ረሃብ አሸነፈን፣ ኑሮ አደቀቀን። ምነው እግዚአብሔር ሆይ የሚጸለየው ጸሎትን ስማ። እናቶች አለቀሱ፣ ትውልድ ተጨነቀ፣ እነዛ ኃያላን ወደቁ። ይሄ በጌታ ይወራ፣ ይሄ በአስቀሎና አይነገር፣ ይሄ ለጠሎቶቻችን አይወራ። ዳዊት አለቀሰ። የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ። ኃያላን እንዴት ወደቁ! እናንተ የጠላት ሐሳብ ያላችሁ ሆይ ደስ አይበላችሁ። እናንተ የፍልስጤም ቆነጃጅት እልል እንዳትሉ፣ የጠላት ደጋፊዎች እልል እንዳትሉ፣ የገዳዮች ደጋፊዎች እልል እንዳትሉ። ምክንያቱም እልልታ ወደ ለቅሶ የሚመለስበት ሰዓት ስላለ ነው። የ30 ሰው ደም የክርስቲያን ደም ሚዛንም የለው። ከምንም አሕዛብ እኩል አይመዘንም፣ ከማንም ጋር አይመዘንም። ይህ ከኤዶምያስ የመጣው ማን ነው? ቀይ ልብስ የለበሰው ማን ነው? እኔ ነኝ አለው። በጽድቅ የምናገር በማዳኔም የምበረታ እኔ ነኝ አለው። ታዲያ ልብስ ለምን ቀላ? በቀል ስላለ፣ ደም መልስ ስለምሰጥ፣ ዓለምን በደሜ እንዳዳንኩ እንደሚያፈሱትን ደግሞ ደማቸው ይጠፋል። ቃየል ለዘላለም ተቀበዝባዥ ሆነ ትቀራለህ። የሚረዳ እንደሌላየው በሰው አንመካ፣ የሚደግፍ እንደሌላየው ራን እንደገፍም። አምላክ ሆይ በአንተ ብቻ ነው እንደገፈው፣ አትተወን። በአንተ ብቻ እንደገፍ። መቤቴ በአንቺ ብቻ እንደገፍ። እናውቃለን ዝናብ ከላይ ነው፣ ምሕረትም ከላይ ነው፣ ኃይልም ከላይ ነው። ተመለከትኩ፣ የሚረዳ የለም። ስለዚህ ብቻዬን ረግጠዋለሁ፣ አሕዛብን አደቃለሁ፣ የማያምኑትን እቀጣለሁ። ኢሳይያስ ልብሴ በደም ተረይቷል። መልስ ስሰጥ ነው። ሁለት ነገር፣ አንድ በልቤ በቀል አለ፣ ሁለት የሚቤዥበት ሰዓት አለ። በቀል ለካህዲያን ለአሕዛብ፣ የሚቤዥበት ሰዓት ለእኛ ለክርስቲያኖችና ለተጠቁ ሁሉ። አዎ ከኤዶምያስ የመጣው እሱ ኃያል ነው፣ መልስ ያለው ነው። በፊቱ ማንም የሚቆም የለም። በአፍንጫ ውስጥ ትንፋሶች የሚከምረው ነው። መልስ አለው እግዚአብሔር፣ መልስ አለው። አንጠራጠርም። እግዚአብሔር ሆይ መልስ አለህ። ስጋ ፈተና፣ ጥርጥር፣ ጭንቀት፣ መከራ፣ ሐዘን ሲበዛብን ስንንገዳገን ምን እናድርግ? አለ ሆይ እንልሃለን። እንደ ራሔል አለ ሆይ በዙፋንህ አለ ሆይ። የምስኪኖቹ ጸሎት ገብቷል ወይ ወደ አንተ? የራሔል እንባ የኢትዮጵያዊቱ ወደ አንተ ደርሷል ወይ? የ30ዎቹ እናቶች አላቸው። ከዛም በላይ አሁንም በጭንቅ የተያዙ አሉ፣ በእስር የተያዙ አሉ፣ በበረሃ የወደቁ አሉ። እግዚአብሔር ሆይ መልስ ስጠን። እሱም እንዲህ ይላል፣ መልስ ሰጣለሁ፣ ብቻዬን ረግጣለሁ፣ መልስ ሰጣለሁ፣ እበቀላለሁ፣ መልስ ሰጣለሁ፣ አሳያለሁ ይላል። ቅርብ ነው፣ ሩቅ አይደለም። የኦርቶዶክስ የክርስቲያን አምላክ እሱ ይናገራል። ድንግልም ታያለች። ብዙ ደም ፈሷል። በዚህ የምንታወቅ አይደለንም። ታሪክን የጠቀስኩት ለዚህ ነው። ብዙዎች ወድቀዋል፣ ብዙዎች አንቀላፍተዋል፣ ብዙዎች ደቀዋል፣ ብዙዎች ደማቸው ፈሷል፣ ብዙዎች ሕፃናት አልቅሰዋል። ጦርነትም ረሃብም ብዙ አድቅቆናል፣ እናውቀዋለን። በሌላው የደረሰ በእኛ የደረሰ ነው። ግን አንድ ነገር እናውቃለን። እሱም ምንድን ነው? እኔ እግዚአብሔር እመጣለሁ፣ በልቤ በቀል አለ፣ እፈርዳለሁ፣ ልጆቼንም እቤዣለሁ ይላል። አይቤዥም ወይ? አያድንም ወይ? ድምፃቸው አይሰማም። አያድንም፣ አይመጣም እግዚአብሔር፣ አያደርግም እግዚአብሔር፣ አይፈርድም እግዚአብሔር፣ አይቀጣም እግዚአብሔር፣ አያስጨንቅም። ደማቸውን ሁሉ እግዚአብሔር ይመለከታል፣ ይቀበላቸዋል። እነዚህ ልንገራችሁ፣ በሊቢያ በረሃ ሰማዕታት ናቸው። ሞት አይቀርም፣ ሃይማኖት አንለውጥም ብለው ነፍሳቸው የት እንዳለ ልንገራችሁ፣ በሥላሴ እቅፍ ነው፣ በድንግል ማርያም እቅፍ ነው። ከእግዚአብሔር ቅዱሳን ጋር ናቸው፣ ከነ ጊዮርጊስ ጋር ናቸው፣ ከነ ቅዱስ እስጢፋኖስ ጋር ናቸው፣ ከነ ቅዱስ ጊዮርጊስ ጋር ናቸው። አያደርግም እግዚአብሔር፣ አያደርግም ወይ እግዚአብሔር? እንግዲህ ዋን ነገር ልንገራችሁ፣ እግዚአብሔር መልስ አለው። የሞቱት ጻድቃን ናቸው፣ ያስጨነቋቸውን ግን እግዚአብሔር ያስጨንቃል። ድንግል
መልስ አላት። የኦርቶዶክስ ልመና መልስ አላት። እግዚአብሔርም ያደርጋል። አሜን።